እሺ በድጋሚ ተመልሰናል። ከዚህ በኋላ የምናየው ደግሞ የመጨረሻው ለፈተናችሁ ለሚዳችሁ የሚያዘጋጃችሁ ፖሊኖሚያል ፈንክሽን ብላችሁኛል። ሶ ፖሊኖሚያል ፈንክሽን ላይ ስንመጣ ፖሊኖሚያል ፈንክሽን ማለት ከዚህ ቀደም እንደምናውቀው እኔ የተቻለኝን እዚች ጋር ሾርት ኖት አውጥቼ ያው ለማስረዳት ያክል እንትን ብዬዋለሁ። ከዛ በተጨማሪ እናንተ የዛ ላይ ያለውን ነገር እዩት። እኔ ኤግዛምፕሎቹን እና የተወሰነ ነገር የምነግራችሁ ፖሊኖሚያል ፈንክሽን እዚህ ላይ በአፌ ትንሽ የሚነግረው ነገር ቢኖር ሊነር ፈንክሽን ይይዛል፣ ኳድራቲክ ፈንክሽን ይይዛል። ከኳድራቲክ ፈንክሽን በላይ የሆኑትን ፈንክሽኖች በውስጡ ኮንቴን አድርጎ የሚይዘው ፖሊኖሚያል ፈንክሽን ተብሎ ይጠራል ማለት ነው። እና ፖሊኖሚያል ፈንክሽን የራሱ የሆነ ጀነራል ኢኩዌዥን ወይም ደግሞ ጀነራል ፎርሙላ አለው። ኤኤን እዚህ ጋር እንደምንመለከተው ኤኤን ኤክስ ዘ ፓወር ኦፍ ኤን ፕላስ ኤኤን ማይነስ ዋን ኤክስ ዘ ፓወር ኦፍ ኤን ማይነስ ዋን ፕላስ ዶት ዶት እያለ ይሄድና ከዛ ኤ ዋን እቺ ኤኤን ማይነስ ዋን ብለን የመጣነው ነገር ተቀንሳ ተቀንሳ ኤ ዋን ላይ ደረሰች። ይሄኛውም ደግሞ ኤክስ ኖት ላይ ይደርሳል። ከዛ ፕላስ ኤ ኖት ማለት ነው። ኤ ኢዝ ኮልድ ፖሊኖሚያል ፈንክሽን ኢን ቫሪያብል ኤክስ ኦፍ ዲግሪ ኤን በሆነ ኤክስ ተብሎ የሚጠራ ቫሪያብል ላይ እና ዲግሪ ኤን ላይ የሚገኝ ፖሊኖሚያል ፈንክሽን። ሶ ፖሊኖሚያል ፈንክሽን ሊነር ፈንክሽን ይዛል። ሊነር ፈንክሽን ማለት ለምሳሌ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ፕላስ ቢ የሚለውን ሊነር ፈንክሽን በውስጡ የሚይዝ ነው። ሊነር ፈንክሽን ማለት ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ፕላስ ቢ። ይህን ሲቀጥል ደግሞ ኳድራቲክ ፈንክሽን ኤፍ ኦፍ ኤክስ ብለን የምንጠራው ማን ማለት ነው? ስኩዌር ያለበት ኤክስ ስኩዌር ፕላስ ቢ ኤክስ እና ፕላስ ሲ እነዚህን ይይዛል። ከዚህም በላይ ዲግሪዎችን በውስጡ ኮንቴን ማድረግ የሚችለው መያዝ የሚችለው የሚለውን ነገር ማየት እንችላለን ከዚህ ላይ ማለት ነው። እና ስለ ፖሊኖሚያል ፈንክሽን ጀነራል ፈንክሽን እንደዚህ ካየን በኋላ ምን ይላል እዚህ ጋር ኖት ዛት ኢን ዘ ዲፊኒሽን ኦፍ የፖሊኖሚያል ፈንክሽን በፖሊኖሚያል ፈንክሽን ዲፊኒሽን ላይ ፒ ኦፍ ኤክስ ኢኳል ቱ ኤኤን ኤክስ ዘ ፓወር ኦፍ ኤን ፕላስ ኤኤን ማይነስ ዋን ኤክስ ዘ ፓወር ኦፍ ኤን ማይነስ ዋን ፕላስ ዶት 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 ኤኤን ፕላስ ኤክስ ኖት ፕላስ ኤ ኖት የሚሉት የሚባሉ ጀነራል ፎርሙላ አለ። እና ከዚህ ላይ ምንድነው ዲተርማይን የምናደርገው የሚለውን ነገር ስናይ ኤኤን አለ፣ ኤኤን ማይነስ ዋን የሚባሉ ነገር አለ፣ ከዛ ኤኤን ማይነስ ቱ አለ፣ ሄዶ ሄዶ ደግሞ ኤ ዋን ጋር ይደርሳል። እነዚህ ኮኤፊሽንት ኦፍ ዘ ፖሊኖሚያል ፈንክሽን ተብሎ ይጠራል። እዚህ ጋር ዘ ብዬ ቆምኩኝ። ኮኤፊሽንት ኦፍ ዘ ፖሊኖሚያል ፈንክሽን ጨምሩባት። ዘ ፖሊኖሚያል ፈንክሽን የፖሊኖሚያል ፈንክሽን ኮኤፊሽንት ተብሎ ይጠራሉ። ሁለተኛው ደግሞ ኤኤን አለች። ይቺኛዋ ዋናዋ ተርም ኤኤን ብለን የምንጠራት ነገር ማለት እቺ ኤኤን ብለን የምንጠራት ነገር ሃይስት ዲግሪ ያለው እቺ ሃይስት ዲግሪ ተብላ ትጠራለች። የሃይስት ዲግሪ አጠገብ ከሃይስት ዲግሪ አጠገብ የሚቀመጠው ሊዲንግ ኮኤፊሽንት ተብሎ ይጠራል። ኢት ኢዝ ዘ ሊዲንግ ኮኤፊሽንት ኦፍ ዘ ፖሊኖሚያል ፈንክሽን ኤንድ ኤኤን ኤክስ ዘ ፓወር ኦፍ ኤን ኢዝ ዘ ሊዲንግ ተርም ተብሎ ይጠራል። ይሄኛው ደግሞ ሊዲንግ ተርም ተብሎ ይጠራል። ኤኤን ኤክስ ዘ ፓወር ኦፍ ኤን ይሄ ሙሉ ሊዲንግ ተርም ተብሎ ይጠራል። ምክንያቱም ትልቁን ዲግሪ የያዘው ይሄኛው ተርም ስለሆነ ሊዲንግ የሚመራው ተርም ይባላል። ከዚችኛዋ ከሃይስት ዲግሪዋ ሃይስት ዲግሪ ከያዘችው ቫሪያብል ኤክስ አጠገብ ያለው ደግሞ ሊዲንግ ኮኤፊሽንት ተብሎ ይጠራል። ሶ ኤኤን ማለት ሊዲንግ ኮኤፊሽንት ነው። እንደ ጠቅላላ ከሆነ ደግሞ ሊዲንግ ተርም ተብሎ ይጠራል። እቺ ኤ ኖት ብለን የምንጠራት እዚህ ጋር ያለችው ወይም ደግሞ እዚህ ጋር የምትቀመጠው መጨረሻ ላይ ያለችው ደግሞ ኮንስታንት ነው፣ ቁጥር ነች። ኤን ደግሞ ዘ ሃይስት ዲግሪ ኦፍ ዘ ፖሊኖሚያል ፈንክሽን የፖሊኖሚያል ፈንክሽኑ ሃይስት ዲግሪ ነው። እንደምታዩት እዚህ ጋር ኤን አለ ትልቁ። ከዛ ከኤኑ በአንድ ወይም በሁለት ላይነስ ይችላል እያለ እያለ አንሶ 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 እዚህ ጋር ምን ሆነች? ዲግሪዋ አንድ አትጻፍም እንጂ እዚህ ጋር ዲግሪዋ ስንት ነች? አንድ ነች ማለት። ከዛ መጨረሻ ላይ ደግሞ ዲግሪው ምን ሆነ? ዜሮ ሆነ። ይሄ ማለት ኤ ኖት ብሎ ኤክስ ዘ ፓወር ኦፍ ዜሮ ማለት ኤክስ ዘ ፓወር ኦፍ ዜሮ ማለት ደግሞ ማለት ከአንድ ጋር እኩል፣ ስለዛ አይጻፍም። ኤ ኖት ብቻ ብለን እናስቀምጣል። ስለዚህ ትልቁ ዲግሪ እዚህ ጋር ነበረ፣ ቀነሰ ቀነሰ መጣ፣ መጨረሻ ላይ ዜሮ ሆነ። ይሄ ኤን ማለት ዘ ሃይስት ዲግሪ ኦፍ ዘ ፖሊኖሚያል ፈንክሽን። ይሄ ሃይስት ዲግሪውን የያዘው ተርም ሊዲንግ ተርም ተብሎ ይጠራል። ከሃይስት ዲግሪው ቫሪያብል አጠገብ ያለችው ደግሞ ሊዲንግ ኮኤፊሽንት ተብላ ትጠራለች። እነዚህ ኤኤን ማይነስ ዋን በጠቅላላ ኮኤፊሽንት ተብሎ ይጠራሉ። ኮኤፊሽንት ኦፍ ዘ ፖሊኖሚያል ፈንክሽን ግን ይችኛው ማነች? ሊዲንግ ኮኤፊሽንት ብለን እናስቀምጣለን። ኖት ዛት ሌላው ደግሞ ማወቅ ያለብን ነገር ዘ ዶሜን ኦፍ ፖሊኖሚያል ፈንክሽን ኢዝ ሪል ነምበር። አሁን ይሄ ፖሊኖሚያል ፈንክሽን ነው ይሄ ፖሊኖሚያል ፈንክሽን አይደለም የሚለውን ነገር ለማየት ሰዓታችንም አይበቃም። ሲቀጥልም ደግሞ በጣም ቀላል ኮንሴፕት ነው። በተደጋጋሚ ከዚህ በፊት አይተነዋል። ይሄ ነገር ፖሊኖሚያል ፈንክሽን አይደለም የሚለውን ነገር በቀላሉ ያን የምናውቅበት ነገር ምንድነው? ኖት ዛት ዘ ዶሜን ኦፍ ዘ ፖሊኖሚያል ፈንክሽን ኢዝ ሪል ነምበር። የፖሊኖሚያል ፈንክሽናችን ሁልጊዜም ዶሜኑ ሪል ነምበር ነው። የዛ የተሰጠን ፖሊኖሚያል ፈንክሽን ዶሜኑ ሪል ነምበር ካልሆነ ያን ነገር ፖሊኖሚያል ፈንክሽን አይደለም ብለን ማስቀመጥ እንችላለን ማለት ነው። የዛ ፈንክሽን ዶሜኑ ሪል ነምበር ካልሆነ ያ ፈንክሽን ፖሊኖሚያል ፈንክሽን አይደለም። ዶሜን ማለት በፈንክሽን ውስጥ የሚገቡ የኤክስ ዋጋዎች ናቸው። ነገር ግን በፈንክሽን ውስጥ ገብተው እነዛ ኤክስ ዋጋዎች ፈንክሽን አንዲፋይን የሚያደርጉት ከሆነ ያ ነገር
ዶሜን አይባልም። በፈንክሽን ውስጥ የገቡት የኤክስ ዋጋዎች ሁሉም የኤክስ ዋጋዎች ቢገቡ ደስ የፈለግነውን ቁጥር የኤክስ ዋጋ አድርገን ብናስገባ ፈንክሽኑ ላይ አንዲፋይን የማያመጡ ከሆነ በተቃራኒው ግን ዲፋይን የሚያደርጉት ከሆነ እነዛ ዶሜን ኦፍ ዘ ፈንክሽን ተብለው ይጠራሉ። ስለዚህ የሚገቡት ቁጥሮች ግዴታ ፈንክሽን ውስጥ ገብተው ዲፋይን ማድረግ አለባቸው ማለት ነው። ስለዚህ ነገር ግን እዛ ውስጥ ገብተው አንዲፋይን የሚያደርጉ ቁጥር እኮ የሚያመጡ ቁጥሮች ካሉ ፖሊኖሚያል ፈንክሽን ምን የለውም ማለት ነው? ሪል ነምበር የለውም። ሪል ነምበር ማለት ኔጌቲቭም ገባ፣ ክፍልፋይም ገባ፣ ፍራክሽንም ገባ፣ ዴሲማልም ገባ፣ ፖዚቲቭም ገባ፣ እነዛ ሁሉ ቁጥሮች ገብተው ፈንክሽኑ ምን ማድረግ የለባቸውም? አንዲፋይን ማድረግ የለባቸውም። ፈንክሽን ውስጥ ገብተው አንዲፋይን አድርጎት ማለት ፈንክሽኑ ምን አይደለም? ፖሊኖሚያል ፈንክሽን አይደለም፣ የገባው ቁጥርም ዶሜን አይደለም ብለን እናስቀምጣለን ማለት ነው። ግልጽ ነው ብዬ ተስፋ አደርጋለሁ። ከዛ ኤግዛምፕል እዚህ ጋር ተሰጠን ኤክስ ስኩዌር ይለናል። ከዛ ማይነስ 2 ኤክስ ዘ ፓወር ኦፍ 5 ፕላስ 8 ኦቨር 4 ፕላስ 7 ኦቨር 8 ኤክስ ማይነስ ኤክስ ኪዩብድ አለ። ይችኛው ኦቨር 4 ለሁሉም ነች። ኤክስ እዚህ ጋር በትኛት አለው። ኤክስ ስኩዌር ኦቨር 4 ማይነስ 2 ኤክስ ዘ ፓወር ኦፍ 5 ኦቨር 4 ከዛ ፕላስ 8 ኦቨር 4 ከዛ ፕላስ ይቀጥላል 7 ኦቨር 8 ኤክስ ማይነስ ኤክስ ኪዩብድ። ሶ እዚህ ጋር እንደምናየው በቀላሉ ትልቅ ዲግሪ የያዘው የትኛው ነው? መቼም ሁላችንም እንደምናየው እዚህ ጋር 3 አለ፣ እዚህ ጋር 1 አለ፣ እዚህ ጋር 0 ነው፣ እዚህ ጋር 2 አለ፣ ይሄ ነው 5 ነው። ስለዚህ ዋት ኢዝ ዘ ሃይስት ዲግሪ ነው? ሃይስት ዲግሪ ኤናችን 5 ነው። በቀላሉ አስቀመጠን። ዋት ኢዝ ዘ ኮንስታንት ተርም? ኮንስታንት ተርሙ ማን ነው? ኮንስታንት ተርም ማለት ቁጥር ዊዛውት ቫሪያብል ያለው ወይም ያለ ቫሪያብል የተቀመጠው ማለት እዚህ ጋር እንየው። ይሄ አለ፣ እችኛዋ ዊዛውት ቫሪያብል ያለችው ምንድን ነች? ኮንስታንት ተርማችን ነች። ወይም ደግሞ እዚህ ጋር ምን ብለን እናስቀምጣለን? ኤ ኖት ነች። ኮንስታንት ተርም ብለን እናስቀምጥ ነው 8 ሲካፈል 4 8 ሲካፈል 4 2 ነች ማለት። ስለዚህ ኮንስታንት ተርማችን 2 ትሆናለች ብለን ማስቀመጥ እንችላለን። ሶስተኛው ጥያቄ ደግሞ ዋት ኢዝ ዘ ሊዲንግ ኮኤፊሽንት ነው። ሊዲንግ ኮኤፊሽንት ብለን እንደተናገርነው እዚህ ጋር ሊዲንግ ኮኤፊሽንት ማለት ምን ነው ብለናል? ሊዲንግ ኮኤፊሽንት ኢዝ ኤን ኢዝ ዘ ሊዲንግ ኮኤፊሽንት ኦፍ ዘ ፖሊኖሚያል ፈንክሽን። ምን የሚያደርገው ነው? ፖሊኖሚያል ፈንክሽን የሚመራው ወይም ደግሞ ሊዲንግ የሚያደርገው ኮኤፊሽንት ከየት አጠገብ ነው የሚገኘው? ሃይስት ዲግሪ ከያዘው ቫሪያብል አጠገብ። ስለዚህ እዚህ ጋር ሃይስት ዲግሪ የያዘው ቫሪያብል ማን ነው? ሃይስት ዲግሪ የያዘው ቫሪያብል ይሄኛው ነው አይደለ? ሶ ኤክስ ዘ ፓወር ኦፍ 5 ነው። ስለዚህ ከኤክስ ዘ ፓወር ኦፍ 5 አጠገብ ያለው ማን ነው? ማይነስ 2 ኦቨር 4 ማይነስ 2 ኦቨር 4 ማለት ነው። ስለዚህ እዚህ ጋር እንምጣና ማይነስ 2 ኦቨር 4 ኤኤን ሊዲንግ ኮኤፊሽንታችን ማይነስ 2 ኦቨር 4 ደግሞ ይቃለላል ማይነስ 1 ኦቨር 2 ይሆናል። ሊዲንግ ተርሙስ ማን ነው ከተባለ ደግሞ እንደ ጠቅላላ ነው የምንጽፈው። እንደ ጠቅላላ ኤኤን ኤክስ ዘ ፓወር ኦፍ ኤን ሊዲንግ ተርም ነው። ሊዲንግ ኮኤፊሽንቱ ማይነስ 1 ኦቨር 2 ነው ወይም ደግሞ ማይነስ 2 ኦቨር 4 ነው ታውቃለህ። ማይነስ 1 ኦቨር 2 እንደመጣው ይሄኛው ደግሞ ሊዲንግ ተርሙ ማይነስ 2 ኦቨር 4 ኤክስ ዘ ፓወር ኦፍ 5 ነው። ለብቻው አነጥለው ማለት ስለዚህ ማይነስ 1 ኦቨር 2 ኤክስ ዘ ፓወር ኦፍ 5 ሊዲንግ ተርማችን ይሆናል ብለን ማስቀመጥ እንችላለን። ከዛ ዲ ላይ ደግሞ ዋት ኢዝ ዘ ሊዲንግ ተርም ኤንድ ኤኤን ማይነስ 1 ኮማ ኤኤን ማይነስ 2 ተብሎ ተጠይቀናል። ሶ እዚህ ጋር ኤኤን ማይነስ 1 ኤናችን ማነች? 5 ሃይስት ዲግሪ ሲቀነስ 1 ስናደርገው ኤኤ 5 ማይነስ 1 ኤ 4 እናገኛለን። ዲግሪው 4 የሆነ አለ እንደዚህ ጥያቄ ላይ የለማ። ዲግሪው 4 የሆነ ስለሌለ መልሳችን 0 ነው ብለን እናስቀምጣለን። የዛ ዲግሪው 4 የሆነው ምን ሊዲንግ ኮኤፊሽንቱ ማለት ዲግሪው 4 የሆነ ኮኤፊሽንቱ 0 ነው። ዲግሪው 4 የሆነ ቫሪያብል ስለሌለ ስለዚህ ያ ቫሪያብል የለም ማለት ኮኤፊሽንቱም የለም ማለት ነው። ሲቀጥል ደግሞ ኤኤን ማይነስ ነው የተባለው። ኤኤን ማይነስ ስናደርግ ደግሞ 5 ነች። ኤን ሲቀነስ 2 ስናደርግ ኤ 3 ነው። ስለዚህ ዲግሪው 3 የሆነ አለ እንዴ? አለ። የስ እዚህ ጋር ይኸው ኤክስ ዘ ፓወር ኦፍ 3 ኮኤፊሽንቱ ስንት ነው? ማይነስ 1 ብለን እናስቀምጣለን ማለት። ከዛ ሲቀጥል ኤኤን ማይነስ 3 ደግሞ እንፈልግ ጨምረን ከ5 ላይ ኤናችን 5 ነው ሲቀነስ 2 ስናደርግ ስንት መጣ? ኤ 2 ዲግሪው 2 የሆነ እቺ 2 ማለት የምታመለክተው 2 ዲግሪ ያለው ነው። ስለዚህ ዲግሪ 2 የሆነ አለ መሰለኝ። አዎ እዚህ ጋር ይኸው። ከዛ እዚህ ጋር ከሆነ 1 ኦቨር ምንድን ነች? እቺ 4 ለዚህ ነው የምታገለግለው። ስለዚህ 1 ኦቨር 4 እዚህ ጋር ስንበትነው 1 ኦቨር 4። ስለዚህ ዲግሪው 2 የሆነ ኮኤፊሽንቱ ኤው ማን ነው ከተባለ 1 ኦቨር 4 አድርገን እናስቀምጣለን ማለት ነው። ሶ እዚህ ጋር እነዚህ እንደ መግቢያ ያክል ካየን ፖሊኖሚያል ፈንክሽን የሚቀመጡ በእንደዚህ አይነት በጀነራል ፈንክሽን ነው። በእንደዚህ አይነት በጀነራል ኢኩዌሽን በእንደዚህ አይነት በጀነራል ተርም ይቀመጣል። ይሄ ሊዲንግ ኮኤፊሽንት ይባላል እንደ ጠቅላላ። ይሄ ደግሞ ሊዲንግ ተርም ተብሎ ይጠራል። እችኛዋ ኮንስታንት ተርም ተብላ ትጠራለች። ሊዲንግ ተርሙ የሚገኝባት ወይም ደግሞ ሊዲንግ ኮኤፊሽንቱ ከአጠገቡ የተጻፈባት የቫሪያብሏ ፓወር ደግሞ ኤን ነች። ያቺ ኤን ደግሞ ሃይስት ዲግሪ ተብላ ትጠራለች። እነዚህ ነገሮች እንደ መግቢያ ያየን። የፖሊኖሚያል ፈንክሽን ዶሜኑ ሁልጊዜም ቢሆን ሪል ነምበር ነው። የፈለግነውን ቁጥር አስገብተን አንዲፋይን ከመጣልን ያ ነገር ፖሊኖሚያል ፈንክሽን አይደለም። ይሄ ማለት ሪል ነምበር ነው ማለት ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ያሉት በሙላ ቢገቡ ዶሜኑን ዲፋይን ማድረግ አለባቸው። በዶሜኑ ቦታ ቢገቡ በፈንክሽን ቦታ ቢገቡ ዲፋይን ማድረግ አለባቸው። ዲፋይን ካላደረጉ ያ ነገር ፖሊኖሚያል ፈንክሽን አይደለም ብለን አያስቀምጠን። ከዛ በመቀጠል ኦፕሬሽን ኦፍ ፖሊኖሚያል ፈንክሽን። ስለ ፖሊኖሚያል ፈንክሽን ኦፕሬሽን አዲሽን አለ፣ ሰብስትራክሽን አለ፣ መልቲፕሊኬሽን አለ፣ ኤንድ ዲቪዥን አለ። እነሱን አንዳንድ ጥያቄ እየሰራ እንሄዳለን። ምክንያቱም
ምክንያቱም በጣም ሲምፕል የሆኑ ነገሮች ስለሆኑ ማለት ነው። ኤፍ ኦፍ ኤክስ እዚህ ጋር እንደሰጠን ኤግዛምፕል ሲደመር ጂ ኦፍ ኤክስ ተብሎ ሰጥቶናል። ቅድም ስለ ፈንክሽን ስናወራ ሁለቱን ስንደምር ምን ማለት ነው? ኤፍ ፕላስ ጂ አት ኤክስ አይደለ? ሶ በቃ ይሄን መደመር ማለት ነው። እዚህ ጋር የተሰጠን ጻፍኩት እዚህ ጋር ሲደመር መሀል ላይ ያደረኩኝና ጂኦፌክስን አስገባው። ጂኦፌክስ ደግሞ ይሄ ነው። ሶ ምን አደረግን? ልክ ስንደምረው እዚህ ጋር ኔጌቲቭ ኤክስ ኪዩብድ አለች በፖዚቲቭ ኤክስ ኪዩብድ ተጣፋ። 2/3 ኤክስ ስኩዌር ማይነስ 1/2 ኤክስ ፕላስ 3 አለ። እዚህ ጋር ደግሞ 1/3 ኤክስ ስኩዌር ፕላስ ኤክስ ማይነስ 4 አለ። እነሱን የቀሩትን እንደምራለን። ተመሳሳዮቹን መደመር ማለት ነው። 2/3 ኤክስ ስኩዌር ከዛ ከማን ጋር ነው የምትመሳሰል? ከ1/3 ኤክስ ስኩዌር ጋር። ሶ አመጣሁት እዚህ ጋር ሲቀነስ አድርግና 1/2 ኤክስ ዲግሪው አንድ የሆነ እዚህ ጋር ማለት ነው ኤክስ ከዛ ማይነስ 1/2 ኤክስ ፕላስ ኤክስ አድርኩኝ። ከዛ ኮንስታንት ተርሙ ከኮንስታንት ተርሙ ጋር 3 ማይነስ 4 ሶ 2/3 ኤክስ ስኩዌር ፕላስ 1/3 ኤክስ ስኩዌር ማለት 3/3 ኤክስ ስኩዌር ይመጣል። ማይነስ 1/2 ኤክስ ፕላስ ኤክስ አድርገው ደግሞ ፕላስ 1/2 ኤክስ ይመጣል። 3 ማይነስ 4 አድርገው ደግሞ ማይነስ 1 ይመጣል። ሶ 3/3 ማለት ኤክስ ስኩዌር ፕላስ 1/2 ኤክስ ማይነስ 1 ነው። ሶ የሁለቱ ድምር ማለት ሰጠኝ ኤፍ ፕላስ ጂ አት ኤክስ ማለት ይሄን ይሰጠኛል። አንድ ኤግዛምፕል በቂ ስለሆነ እናንተ በደንብ ራሳችሁን አዳብሩበት። በዛ ላይ ኤፍ ማይነስ ጂ አት ኤክስ ከሆነ ደግሞ ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ነው። ይህ ፈንክሽን ተሰጠኝ ኤክስ ዘ ፓወር ኦፍ 4 ፕላስ 3 ኤክስ ማይነስ ኤክስ ስኩዌር ፕላስ 4 ኦቨር ኤክስ ማን ነው ጂ ኦፍ ኤክስ ደግሞ ኤክስ ዘ ፓወር ኦፍ 4 ማይነስ ኤክስ ኪዩብድ ፕላስ 5 ኤክስ ስኩዌር ፕላስ 6 ኤክስ። ይሄ ተሰጠኝ። ይሄን ደግሞ እንቀንስ። ስንቀንስ እዚህ ጋር እንዴት እናደርጋለን? ኤክስ ዘ ፓወር ኦፍ 4 ኤፍ ፈንክሽን መጀመሪያ ጻፍኩኝ፣ ምክንያቱም ከኤፍ ላይ ነው ምንም የምንቀንሰው ጂ የምንቀንሰው። ሶ ኤክስ ዘ ፓወር ኦፍ 4 ፕላስ 3 ኤክስ ዘ ፓወር ኦፍ 3 ከዛ በኋላ ማይነስ ኤክስ ስኩዌር ፕላስ 4 ከዛ ሁላችንም አሁን አብዛኛውን ጊዜ የምንሳሳተው ነገር ማይነስ ሆኗ ማይነስ አድርገን ቅንፍ አናስቀምጥም። ይቺ ማይነስ ሙሉ ጂኦፌክስን ታብዛለች። እኛ አሁን የምናደርገው ምንድነው? ኔጌቲቭ እናደርግና ከዛ ጂኦፌክስ እንቀጥላለን። ጂኦፌክስ ማለት ማነው ብለን እንጽፋለን ማለት ነው። ኤክስ ፓወር ኦፍ 4 ከዛ ማይነስ ኤክስ ኪዩብድ ከዛ በኋላ ፕላስ 5 ኤክስ ስኩዌር ፕላስ 6 ኤክስ ስኩዌር ፕላስ 6 ኤክስ ብቻ እናስቀምጣለን። ይሄ ደግሞ ልክ አይደለም። እዚህ ጋር ኤፍ ኦፍ ኤክስን አስቀመጥኩኝ። ኤክስ ፓወር ኦፍ 4 ፕላስ 3 ኤክስ ኪዩብድ ማይነስ ኤክስ ስኩዌር ፕላስ 4 ማይነስ አድርግቼ እንደዚህ ማስቀምጥ ከሆነ ተበላው ማለት ነው። ኔጌቲቭ አስቀምጬ ቅንፍ ከፍትና ሙሉ ጂ ኦፍ ኤክስን ነው ማስቀምጠው። ኤክስ ፓወር ኦፍ 4 ማይነስ ኤክስ ኪዩብድ ፕላስ 5 ኤክስ ስኩዌር ፕላስ 6 ኤክስ። ይሄን ማድረጌ ለምን ይጠቅመኛል ከተባለ እቺ ኔጌቲቭ ይሄን ታበዛውና ኔጌቲቭ ኤክስ ፓወር ኦፍ 4 ታደርገዋለች። እቺ ኔጌቲቭ ይሄን ታበዛውና ፕላስ ኤክስ ፓወር ኦፍ ኪዩብድ ታበዛዋለች። እቺ ኔጌቲቭ ይሄን ታበዛውና ኔጌቲቭ 5 ኤክስ ስኩዌር ታደርገዋለች። እቺ ኔጌቲቭ ፕላስ 6 ኤክስ ናባሳ ኔጌቲቭ 6 ኤክስ ታደርገዋለች። ሶ እዚህ ጋር ያለውና እዚህ ጋር ያለው አንድ አይነት ነው አይደል? ተቀይሯል። በምን በሳይናቸው ወይም ደግሞ በምልክታቸው። ሶ ኔጌቲቭ ኤክስ ፓወር ኦፍ 4 በዚህ ተጣፋ። ማን ቀረ? 3 ኤክስ ኪዩብድ ማይነስ ኤክስ ስኩዌር ፕላስ 4 አለ እዚህኛው ጋር። እዚህኛው ደግሞ ኤክስ ኪዩብድ ማይነስ 5 ኤክስ ስኩዌር ማይነስ 6 ኤክስ ቀረ። ከዛ የቀሩትን መደመር ነው። ኤክስ ኪዩብድ አለ እዚህም ኤክስ ኪዩብድ አለ። ምን ሆነ? 4 ኤክስ ኪዩብድ ኤክስ ኤክስ ኪዩብድ እና ኤክስ ኪዩብድ ስደምራቸው 4 ኤክስ ኪዩብድ ቀረ። ከዛ ኔጌቲቭ ኤክስ ስኩዌር እና እዚህ ጋር ደግሞ ማይነስ 5 ኤክስ ስኩዌር አለ። ሁለቱ ሲደመሩ ኔጌቲቭ 6 ኤክስ ስኩዌር መጣ። ከዛ እዚህ ጋር ደግሞ ኔጌቲቭ 6 ኤክስ አለ። ሌላ በኤክስ ቦታ ያለ አለ የለም። ሰው ራሱን አስቀምጠዋል። ኔጌቲቭ 6 ኤክስ አራት ሌላ ከአራት ውጭ ደግሞ ኮንስታንት አለ የለም። ሶስቱንም ራሱን ለብቻ ኮንስታንት አስቀምጬ ያስቀምጣለሁ። ተቀነሰ ማለት ነው። ስለዚህ መርሳት የሌለባችሁ ነገር ኔጌቲቭ ካረጋችሁ በኋላ ቅንፍ ከፍታችሁ ነው ጂኦፌክስ የምትጽፉት። ከዛ ያቺ ኔጌቲቭ እያንዳንዱን የጂኦፌክስን ዋጋ ታበዛቸዋለች። ስታበዛቸው ደግሞ ሳይናቸውን የመቀየር ፕሮባቢሊቲ በጣም 100% ምናላት አላት ትጠቀማለች ማለት ነው። ሶ ያን ነገር እንዳትረሱ። መልቲፕሊኬሽን ላይ ደግሞ መጣን። መልቲፕሊኬሽን ላይ ስንመጣ ኤፍ ዶዝ ጂ ወይም ደግሞ ኤፍ ፕሮዳክት ኦፍ ኤፍ መልቲፕላይ ባይ ጂ አት ኤክስ ከተባለ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ አድርገን የምናስቀምጠው። እዚህ ጋር ደግሞ ኤፍ ኦፍ ኤክስ ተሰጠኝ ኤግዛምፕል ኤክስ ስኩዌር ፕላስ 2 ኤክስ አለ። ጂ ኦፍ ኤክስ ደግሞ ኤክስ ፓወር ኦፍ 5 ፕላስ 4 ኤክስ ስኩዌር ማይነስ 3 ሰጥቶኛል። ሶ ኤፍ ዶዝ ጂ አት ኤክስ ነው ፈልጎ የተባሉት። ይህ ማለት ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ነው ማድረገው። ኤፍ ኦፍ ኤክሱን ጻፍኩኝ፣ ጂ ኦፍ ኤክሱንም ጻፍኩኝ። ከዛ እዚች ጋር ትንሽ ለየት የሚያደርገው ነገር ኤችን ኤክስ ስኩዌር በሁሉም ነው ማበዛት። ሶ ኤክስ ስኩዌር አድርኩኝና በማን በሁሉም በጂ ኦፍ ኤክስ ዋጋ ኤክስ ፓወር ኦፍ 5 ፕላስ 4 ኤክስ ስኩዌር ከዛ ማይነስ 2 እንደዚህ ያደርጋል። ከዛ ማን ያለችው ፕላስ 2 ኤክስ እቺ ኔጌቲቭ ትሆን ኔጌቲቭ 2 ኤክስ አደረጋት ነበር። አሁን ፕላስ ነች። ፕላስ 2 ኤክስ አደረግና ደግሞ አሁን እቺን ፕላስ 2 ኤክስን በሙሉ አብዛታለሁ። በሙሉ ትባዛለች። ሶ በምናበዛበት ጊዜ ኤክስ ፓወር ኦፍ 2 ታይምስ ኤክስ ፓወር ኦፍ 5 ነው። ኤክስን ወስዳለሁ፣ ዲግሪዎቻቸውን እንደምራለሁ። 2 ታይምስ 2 ሲደመር 5 7 ይመጣል ማለት ኤክስ ስኩዌር ከዛ ታይምስ 4 ኤክስ ስኩዌር አይደለም። ሳይኑ ሁለቱም ፖዚቲቭ ሲሆን ፖዚቲቭ አስቀምጣለሁ። ኤክስ ፓወር ኦፍ 2 ነች። ኤክስ ፓወር ኦፍ 2 ነች። ስንት ሆነች? 4 ሆነች። እዚህ ጋር ኮኤፊሽንቱ ስንት ነው? 1 ነው። እዚህ ጋር 4 ነው። 4 ኤክስ ፓወር ኦፍ 4 አደርጋለሁ። ኤክስ ፓወር ኦፍ 2 ታይምስ ማይነስ 2 ከሆነ ደግሞ ማይነስ 2 ኤክስ ስኩዌር ይሆናል። ከዛ እዚህ ጋር ደግሞ 2 ኤክስ አለች። 2 ኤክስን በዚህ ሳበዛ ሁለት ሲባዛ በአንድ እዚህ ጋር ያለችው ኮኤፊሽንት ስንት ነች? የኤክስ ኮኤፊሽንት 1 ሁለትን አስቀምጣለሁ። ኤክስ እዚህ ጋር 1 አላት ዲግሪዋ። እዚህ ጋር ያለችው ኤክስ ደግሞ 5 አላት። ሁለቱ ተደምሮ 6 ሆነ። ሲደመር እናደርግና አሁንም ፖዚቲቭ ስለሆነ 2 ጊዜ 4 8 ከዛ እዚህ ጋር ዲግሪዋ ስንት ነው? የኤክስ ዲግሪ 1 ነው።
ስለዚህ ኤክስ ዲግሪ አንድ ከሆነ አንድ እና ደግሞ እዚች ጋር ያለች ኤክስ ዲግሪ ሁለት ነው፣ ሶስት መጣ። ሁለት ሲባዛ በማይነስ ቱ ማይነስ ፎር፣ ከዛ ኤክስ አለች እዚህ ጋር ደግሞ ኤክስ፣ ከዛ ማይነስ ፎር ኤክስ አደርጋለሁ። ከዛ በኋላ ኤክስ ዘ ፓወር ኦፍ ሰቨን አስቀመጥኩኝ። ከዛ ቱ ኤክስ ዘ ፓወር ኦፍ ሲክስ በቅደም ተከተል ወደ ታች እናወርደው። ቱ ኤክስ ዘ ፓወር ኦፍ ሲክስ አደርጋለሁ። ከዛ ፎር አለ፣ ፎር ፋይቭ ቢኖር ፋይቭ ነበር ማድረገው። ዲግሪው አምስት ያለ ካለ እሱን አስቀድም ነበረ። ከዛ ፎር ኤክስ ዘ ፓወር ኦፍ ፎር እሱ ስለሌላ አደረኩኝ። ከዛ ኪውብድ አለ፣ ስለዚህ ፕላስ ኤት ኤክስ ኪውብድ አለ። ከዛ ማይነስ ቱ ኤክስ ስኩዌር ሌላ ማይነስ ስለዚህ ማይነስ ቱ ኤክስ ስኩዌር ከዛ ፎር ኤክስ። ተመሳሳይ ዲግሪ ያላቸው ካሉ ግን እንደምራለን እንቀንሳለን። እሺ ይሄ ያለ በዚህ መልቲፕሊኬሽን መጨረስ እንችላለን። እዚህ ጋር ለየት የሚያደርገው ነገር የተሰጠኝን የፈንክሽን ኤፍን ከጂ ጋር ከሆነ አባዝ የተባልኩት የኤፍን እያንዳንዷን የኤፍን ዋጋ በጂ ኦፍ ኤክስ ሙሉ አበዛሉ። ኤክስ ስኩዌርን በዚህ በሙሉ እዚህ ጋር እንዳደረግን ኤክስ ስኩዌር ታይምስ በሙሉ ጂ ኦፍ ኤክስ ቱ ኤክስን በሙሉ ጂ ኦፍ ኤክስ አብዝቼ እንደማስቀምጠው መርሳት የለብንም። ኔጌቲቭ ሲሆን ደግሞ ስንቀንስ ደግሞ ኔጌቲቭን በሙሉ በጂ ኦፍ ኤክስ ምን ማድረግ አለብን? ማባዛት አለብን እንጂ ኔጌቲቭ አድርግቼ ኤክስ ዘ ፓወር ፎር ካደረኩኝ ተበላሸ ማለት ነው። ሶ ኔጌቲቭ አድርግቼ ለኤክስ ዘ ፓወር ፎር ብቻ ነው የምጠቅመው ያቺ ኔጌቲቭ ለሙሉ ስለሆነ ኔጌቲቭ ኦፍ ኤክስ ዘ ፓወር ፎር ኔጌቲቭ ታይምስ ፕላስ ኤክስ ዘ ፓወር ኦፍ ኪውብድ አያቸዋ የመቀየር አቅሟ ኔጌቲቭን ወደ ፕላስ ማለት ነው። ስለዚህ ኔጌቲቭ ታይምስ ይሄኛው ደግሞ ኔጌቲቭ ፋይቭ ኤክስ ስኩዌር ፕላስ ፖዚቲቭ የነበረ ወደ ኔጌቲቭን ታይምስ በፕላስ ደግሞ ኔጌቲቭ ሲክስ ኤክስ። ስለዚህ ይህን ሁሉ ነገር ትቀይራለች። ኔጌቲቭ ላይ መርሳት የለብንም። ፕሮዳክት የመልቲፕሊኬሽን ላይ ደግሞ እያንዳንዱ የኤፍ ዋጋ ጂ ኦፍ ኤክስ ፋይንድ የተባለው ደግሞ እዚህ ጋር ለምሳሌ ጂ ዶት ኤፍ አት ኤክስን ከሆነ ደግሞ ፈልጉ የተባለው ጂን በምን ማባዛት ነው ማለት ነው። ይህ ማለት ጂ ኦፍ ኤክስ ታይምስ ምን ኤፍ ኦፍ ኤክስ ማለት ነው። ስለዚህ ጂን ነው በኤፍ ማበዛው። ስለዚህ የእያንዳንዱን የጂን ዋጋ ኤክስ ዘ ፓወር ኦፍ ፋይቭ በማን በኤክስ ስኩዌር ፕላስ ቱ ኤክስ አበዛለሁ። ልክ እዚህ ጋር እንዳደረኩት ኤክስ ዘ ፓወር ኦፍ ፋይቭን ውጭ ያስቀምጥና በማን ነው ማበዛው ማለት ነው? ኤክስ ስኩዌር ፕላስ ቱ ኤክስ። ከዛ ቀጣይ ማን አለ እዚህ ጋር ፕላስ ፎር ኤክስ ስኩዌር አይደለ? ከዛ ፕላስ አደርጋለሁ። ሳይኑ ፕላስ ኔጌቲቭ ቢሆን ቅድም እንዳልኳችሁ ኔጌቲቭ እናደርግ ፕላስ ፎር ኤክስ ስኩዌር። አሁን በማን እናበዛዋል? በኤክስ ስኩዌር ፕላስ ቱ ኤክስ እያልን እንቀጥላለን። ማይነስቱንም በዚህ በሙሉ አባዝተን ሶልቭ እናደርጋለን። ሌላኛው ዲቪዥን ነው። ዲቪዥን ላይ ደግሞ ስንመጣ ምን አለ እዚህ ጋር ኤፍ ዲቫይደድ ባይ ጂ አት ኤክስ ኮን የተባለው ኤፍ ኦፍ ኤክስ ዲቫይደድ ባይ ጂ ኦፍ ኤክስ ወይም ደግሞ ኤፍ ኦፍ ኤክስን በጂ ኦፍ ኤክስ ማካፈል። ይሄ ደግሞ ቁጥር እንደምናካፍለው ነው የምናካፍለው። ለምሳሌ የተሰጠን ኤግዛምፕል ኤፍ ኦፍ ኤክስ ዲቫይደንድ ማለት የሚካፈሉ ኤክስ ዘ ፓወር ኦፍ ፋይቭ ፕላስ ፎር ኤክስ ዘ ፓወር ኦፍ ኪዩብ ማይነስ ሲክስ ኤክስ ስኩዌር ማይነስ ኤይት አለ። ዲቪዘሩ አካፋዩ ደግሞ ዲቫይዘር የሚባለው ይሄ ዲቫይደንድ ነው፣ ተካፋይ ነው። ተካፋይ ማለት ዲቫይደንድ ነው። ዲቪዘር ደግሞ አካፋይ ነው። የሚካፈለውን ነገር የሚያካፍልልን ማለት ተካፍሎ የምናገኘው ነገር ደግሞ ኮሸንት ድርሻ እንለዋለን። የሚቀር ነገር ካለ ሪሜንደር ብለን እናስቀምጣለን። እነዚህ አራቱ ነገሮች አሉ። ዲቫይደንድ ተካፋይ ነው፣ ዲቪዘር ደግሞ አካፋይ ነው፣ ኮሸንት ድርሻ ነው ወይም መልሱ ነው። ከዛ ቀሪው ደግሞ ሪሜንደር ተብሎ ይጠራል። እነሱን እዚህ ጋር ሪሜንደር ቴሬብል ላይ እና ፋክተር ቴረም እና ዚሮስ ላይ አይተናቸው ይህን ዩኒት እናንተ እስካላችሁበት ድረስ መጨረስ እንችላለን ማለት ነው ባጭሩ። የተሰጠን ፈንክሽን ይሄ ያለ ይሄንን ለዚህ ያካፍሉት የተባለው የተጠየቀው ነገር ፋይንድ ኤፍ ዲቫይደድ ባይ ጂ አት ኤክስ ነው የተባለው። ምን እናደርጋለን? ሎንግ ዲቪዥን ይሄንን ኤፍ ኦፍ ኤክስ ስለሆነ የሚካፈለው እዚህ ውስጥ ዲቫይደድ እናስቀምጣለን። ተካፋይ ሁሉ ጊዜ ውስጥ ስለሚቀመጥ ማለት ኤክስ ዘ ፓወር ኦፍ ኤፍ ፕላስ ፎር ኤክስ ኪዩብድ ማይነስ ሲክስ ኤክስ ኪዩብድ ማይነስ ኤይት። ዲቫይዘሩ ደግሞ ተካፋዩ ደግሞ ማን ነው? ተካፋዩ ውስጥ ተቀመጠ፣ አካፋዩ ደግሞ ውጭ ላይ ይቀመጣል። ኤክስ ስኩዌር ፕላስ ስሪ ኤክስ ፕላስ የተጠየቅኩት ኤፍ ዲቫይደድ ባይ ጂ ኤፍን በጂ አካፍለው ነው የተባልኩት። ኤፍን በጂ አካፍሉ። ተካፋዩ ማን ኤፍ ነው። ማን ነው የሚያካፍለው? ጂ። ስለዚህ አካፋዩ ወይም ዲቫይዘሩ ሁልጊዜም ውጭ ላይ ይቀመጣል። ዲቫይደንዱ ተካፋዩ ደግሞ ኤፍ ኦፍ ኤክስ ደግሞ ውስጥ ተቀመጠ። ምር ማድረገው ኤክስ ዘ ፓወር ኦፍ ፋይቭ ይቺን ወሰድኩኝ። ለማን ነው የማካፍለው? ለመጀመሪያ ለኤክስ ስኩዌር አካፈላቱ እዚህ ጋር ያደርኩኝ ማለት ኤክስ ዘ ፓወር ኦፍ ፋይቭ ሲካፈል ለኤክስ ዘ ፓወር ኦፍ ቱ ይቺ ሁለት ወደ ላይ ትወጣና አምስት ሲቀነስ ሁለት ሶስት ይመጣል። ኤክስ ዘ ፓወር ኦፍ ስሪ። ከዛ ይቺን ኤክስ ዘ ፓወር ኦፍ ስሪ ደግሞ ወስድና በሙሉ በዚህ አበዛታለሁ። በኤክስ ዘ ፓወር ኦፍ ቱ ፕላስ ስሪ ኤክስ ፕላስ ቱ በሚለው አበዛዋለሁ። ሳበዛው ምን አገኛለሁ? ኤክስ ዘ ፓወር ኦፍ ስሪ ፕላስ ስሪ ዘ ፓወር ኦፍ ስሪ ኤክስ ዘ ፓወር ኦፍ ፎር ፕላስ ቱ ኤክስ ኪዩብድ። ከዛ በኔጌቲቭ አበዛዋለሁ እንዲጣፋልኝ። በኔጌቲቭ ሲባዛ ኔጌቲቭ ኤክስ ኪዩብድ አለ፣ እዚህ ፖዚቲቭ ኤክስ ኪዩብድ አለ፣ ተጣፋ። ማን ቀረ? እነዚህኞቹ በኔጌቲቭ ይባዛሉ። ኔጌቲቭ ኤክስ ዘ ፓወር ኦፍ ፎር አለ እዚህ ጋር ኔጌቲቭ ኤክስ ዘ ፓወር ኦፍ ፎር ስለሌለ አይጣፋም፣ ራሱን ችሎ ይወርዳል። ኔጌቲቭ ኤክስ ዘ ፓወር ኦፍ ፎር ይሆናል። እዚህ ጋር ደግሞ ኔጌቲቭ ቱ ኤክስ ኪዩብድ አለ በኔጌቲቭ ስለተባዛች እዚህ ጋር ኔጌቲቭ ቱ ኤክስ ኪዩብድ። እዚህ ጋር ኤክስ ኪዩብድ አለ። ፎር ኤክስ ኪዩብድ ሲቀነስ ቱ ኤክስ ኪዩብድ የምናገኛለን ቱ ኤክስ ኪዩብድ። ከአራት ኤክስ ኪዩብድ ሁለት ሲቀነስ ቱ ኤክስ ኪዩብድ አገኛለሁ። ከዛስ እዚህ ጋር የቀሩት ይወርዳሉ ማለት ኔጌቲቭ ሲክስ ኤክስ ስኩዌር ወረደ፣ ኔጌቲቭ ኤይትም ወረደ። ከዛ በኋላ ደግሞ አሁን ማን ነው እዚህ ጋር ያለው ሊዲንግ ተርሙ ትልቅ ኮፍሸንት ትልቅ ዲግሪ ያዘው ፎር ነው አይደለ? እሱ ጋር መጣና ደግሞ ኔጌቲቭ ስሪ ኤክስ ፓወር ኦፍ ፎር በማን አካፍለዋል? በዚችኛው
በኤክስ ዘ ፓወር ኦፍ 2። ስለዚህ ኔጌቲቭ 3 ኤክስ ዘ ፓወር ኦፍ 4 ሲካፈል ለዚህ ሳደርገው ከ4 ላይ 2 ስቀንስ ኔጌቲቭ 3 ኤክስ ስኩዌር ኔጌቲቭ 3 ኤክስ ስኩዌር ኔጌቲቭ 3 ኤክስ ስኩዌርም አሁንም በዚህ በሙሉ አበዛዋለሁ። ሳበዛው ማን አገኘሁኝ? እዚህ ጋር ነው አገኘሁኝ ኔጌቲቭ ኤክስ ዘ ፓወር ኦፍ 4 ከዛ ማይነስ ኤክስ 9 ኤክስ ኪዩብድ ማይነስ 6 ኤክስ ስኩዌር ከዛ እሱን ደግሞ በኔጌቲቭ አበዛዋለሁ እንዲጣፋኝ። በኔጌቲቭ ሲባዛ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ሆነልኝ። ፖዚቲቭ እና